የኢቢኤስ ፈርጥ የነበረችው መቅደስ ደበሳይ ወደ ኢቢኤስ ልትመለስ እንደሆነ ተሰምቷል። ከአንድ ወር በፊት ብዙ ነገር ካሳለፈችበትና ወደ ስኬት ማማ ላይ ካወጣት እንደ ቤቷ ከምትቆጥረው ኢቢኤስ ቴሌቪዥን ለቃ ከኢቢኤስ ጋር በከፍተኛ ሁኔታ ፉክክር ውስጥ ወደሚገኘው አባይ ቲቪ ሪከርድ በሆነ ዋጋ የተቀላቀለችው ፕሮግራም አቅራቢዋ መቅደስ ደበሳይ ታዲያ ከሰሞኑ ወደ ኢቢኤስ ልትመለስ ነው የሚል አዲስ መረጃ እየተሰማ ነው። ኢቢኤስ ውስጥ እንደነበራት እውቅናና ተወዳጅነትን ለማግኘት እየተቸገረች እንደሆነ የታየው መቅዲ ምንም እንኳን በራሷ የዩቲዩብ ቻናል መቅድዬ ሚዲያ በሚል በከፈተችው ቻናል ውስጥ በአጭር ጊዜ ውስጥ ከ91 ሺህ በላይ ሰብስክራይበርን አግኝታ ብዙ ወዳጅና አድናቂ እንዳላት በይፋ ያስመሰከረችው መቅደስ ደበሳይ ከኢቢኤስ የለቀቀችበት ምክንያት ግን ግልጽ ሳይሆን በትንሽ ግጭት የተቋጨ በመሆኑ በወቅቱ ድንገተኛ ውሳኔ በመወሰኗና ኢቢኤስና መቅደስ ለውይይት ጊዜ ባለማግኘታቸው መቅዲ ወደ አባይ ቲቪ ስትቀላቀል ብዙዎች ያልጠበቁት ውሳኔ በመሆኑ ለወዳጅና አድናቂዎቿ እጅግ መነጋገሪያ ነበረ። ለመሆኑ ከሰሞኑ ግን እየተወራ እንዳለው ልክ እንደ ፕሮግራም አቅራቢው ትንሳኤ ብርሃኑ ሁሉ ተወዳጇ ፕሮግራም አቅራቢ መቅደስ ደበሳይ ወደ ኢቢኤስ ቴሌቪዥን በድጋሜ ልትመለስ ነው የሚለው መረጃ ምን ያህል እውነት ነው የሚለውን ትክክለኛና ከውስጥ አዋቂ ምንጮች የሰማነውን ጉዳይ ታደምጣላችሁ። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ እየጠየቀን ቪዲዮውን ላይክ እና ሼር በማድረግ ደግሞ ለሌሎች እንድንደርስ አግዙን እያለን በቀጥታ ወደ ፕሮግራሙ እንሻገር። መልካም ቆይታ ይሆንላችሁ። በተወዳጁ የቴሌቪዥን ጣቢያ ኢቢኤስ ቴሌቪዥን የእሁድን በኢቢኤስ ድምቀት ሆና ከ5 ዓመት በላይ መዝለቅ እየቻለችው መቅደስ ደበሳይ ስትፈልግ ፕሮግራም በመምራት ሲያሻት በዳንስ ሌላ ጊዜ ደግሞ በትወና አለፍ ሲልም ደግሞ ከቁም ነገሩም ጎራ በማለት የቡና ሰዓት በተሰኘው ፕሮግራም ላይ ለብዙዎች ትምህርት ይሰጣሉ ያለቻቸውን እንግዶች በማቅረብ ያልተገመቱና ጥልቅ ሀሳብን የያዙ ውይይቶችን በማድረግ በህዝቡ ዘንድ ተወዳጅና ተደማጭ መሆን የቻለችው መቅደስ ደበሳይ ወደ ኢቢኤስ ቴሌቪዥን ስትመጣ በዜና ክፍል ሪፖርተርነት በአነስተኛ ክፍያ ነበር የተቀጠረችው። ታዲያ በዜና ክፍል ውስጥ ባላት ፍጥነትና ነገሮችን የምታቀርብበት መንገድ የማረካቸው የኢቢኤስ ባልደረቦች ወደ መዝናኛ ክፍል እንድትገባ ተደርጎ ኮሮና በነበረበት ወቅት ወደ እሁድን በኢቢኤስ በመምጣት ነፍሱን ይማረውና ከጉምቱ ጋዜጠኛ አስፋው መሸሻ ጋር የመጀመሪያ ፕሮግራሟን ማቅረብ ከጀመረች በኋላ በፍጥነት ነበር ወደ ህዝቡ ልብ ውስጥ መግባት የቻለችው። ሳቂቷና ፈገግታ የማይለያት መቅደስ ደበሳይ ታዲያ በኢቢኤስ ቴሌቪዥን ውስጥ ያላት ተቀባይነትና ተወዳጅነቷ ከፍ ባለበት ሰዓት መቅዲ ከቴሌቪዥን ጣቢያው ትለቃለች ብሎ የገመተ ማንም አልነበረም። ነገር ግን እንደተሰማው መረጃ በወቅቱ ግጭቱ የተፈጠረው በአንድ ስብሰባ ላይ መቅደስ ደበሳይ ስብሰባውን ረግጣ በመውጣቷ የኢቢኤስ ኃላፊዎች ንዴት ገብቷቸው እንደወትሮም ይኩርፊያ የተለመደና በስራ ላይ ያለ ግጭት መስሎ ቢሰማቸውም እንደዚሁም ደግሞ መቅደስም የጥሞና ጊዜ ያስፈልገኛል ብላ የአንድ ወር የጥሞና ጊዜ ወስዳ እንደ ትንሳኤ ብርሃን ሁሉ ትመለሳለች ተብሎ ቢጠበቅም ባልታሰበ ፍጥነት ነበር ወደ አባይ ቲቪ መቀላቀሏ የተሰማው። ታዲያ አሁን እየወጡ እንዳሉ መረጃዎች ከነበረው ተወዳጅነት ይልቅ የበለጠ ትልቅ የቴሌቪዥን ጣቢያ ለመሆን እየሰራ የሚገኘው ኢቢኤስ የቀድሞ ጋዜጠኞቹን ወይም ፕሮግራም አቅራቢዎቹን ለመመለስ ካለው ፍላጎት የተነሳ ይህችን ተወዳጅ ፕሮግራም አቅራቢ ወደ ቀደመ የቴሌቪዥን ጣቢያ ኢቢኤስ ለመመለስ ጥረት እያደረገ እንደሆነ የተሰማ ሲሆን የውስጥ አዋቂ ምንጮቻችን እንደገለጹልን መቅዲ ወደ ኢቢኤስ የመመለሷ ሁኔታ በድርድር ላይ የተመሰረተ ቢሆንም መቅደስ ደበሳይ የምታቀርበውን እጅግ ዳጎስ ያለ ክፍያ ኢቢኤስ የሚቀበል ከሆነ የመሳካቱ ነገር አያጠራጥሩም ያሉ ሲሆን ነገር ግን መቅዲ በጀመረችው የግል የዩቲዩብ ቻናሏ ላይ ፕሮግራም ማቅረቧንም መቀበል ይኖርበታል ያሉ ሲሆን ይሄኛው ግን የመሳካት ሁኔታውን እንደሚቀንሰው ሰምተናል። ኢቢኤስን ለቆ በግሉ ለመምጣት አስቦ የነበረው ትንሳኤ ብርሃንም እጅግ ጊዜን በወሰደ ድርድር ወደ ቴሌቪዥን ጣቢያው በመመለስ የቃጠሎ ፍልሚያ የተሰኘውን ፕሮግራም እንደ አዲስ ደመቅ ብሎ እንዲታይ ያደረገው ኢቢኤስም ደግሞ አሁን መቅዲን በድጋሜ የማምጣቱ ነገር የሚሳካለት እንደሚሆን እየተነገረ ነው። አሁን ላይ በግል የቴሌቪዥን ጣቢያዎች መካከል እየተደረገ ካለው ፉክክር የተነሳ በአባይ ቲቪና በኢቢኤስ ቴሌቪዥን መካከል ዙሩ ተካሯል። ሁለቱም የቴሌቪዥን ጣቢያዎች ባለሙያዎችንም በፉክክር እየቀጠሩ ሲሆን ኢቢኤስ ቴሌቪዥን የአባይ ቲቪን ካሜራማኖች በቅርቡ መቅጠሩን ሰምተን ነበር። ለማንኛውም ግን ተወዳጇና ቀልጣፏ
ፕሮግራም አቅራቢ መቅደስ ደበሳይ ወደ ቀደመ ቤቷ ኢቢኤስ ትመለሳለች የሚለው መረጃ በስፋት እየተሰራጨ ሲሆን ከመቅዲም ሆነ ከኢቢኤስ ግን የተባለ ነገር ባይኖርም በውስጥ ግን ድርድር እያደረጉ መሆኑና መቅደስ ደበሳይም የቀድሞ ተወዳጅነቷን ለማስቀጠል በተለይ ከቅርብ ወዳጆቿ ጭምር ወደ ኢቢኤስ እንድትመለስ ግፊት እየተደረገባት እንደሆነና ወደ ኢቢኤስ የመመለሷም ነገር የጊዜ ጉዳይ እንጂ የማይቀር ነው የሚለው ሀሳብ ግን ሚዛን የሚደፋ ሆኖ አግኝተነዋል። እንደምናስታውሰው ኢቢኤስ ቴሌቪዥን ተወዳጅ የነበሩ የቴሌቪዥን ፕሮግራም አቅራቢዎቹን ከሀና ዮሐንስ እስከ ሰላም እንደዚሁም ናፍቆት ትዕግስቱ የተወሰኑት እንግዲህ ኢቢኤስን ለቀው ከወጡ በኋላ በተለይ ከህዝቡ ጋር የነበራቸው አታችመንት እጅግ ከፍ ያለ ስለነበረ ብዙዎች ቅሬታቸውን ሲገልጹ ነበረ። ከዛም በኋላ መቅደስ ደበሳይ ደግሞ የቴሌቪዥን ጣቢያው ድምቀት መሆኗ ምንም የሚያጠያይቅ ነገር አልነበረም። አሁን ታዲያ ኢቢኤስ ደብዘዝ እያለ የነበረው እነዚህ አይነትን ተወዳጅ ፕሮግራም አቅራቢዎቹን ከቴሌቪዥን ጣቢያው ማሰናበቱ ነው የሚል መረጃዎች በስፋት መሰራጨታቸውን ተከትሎ ኢቢኤስም ለዚህ ይመስላል የህዝቡን አስተያየት በመስማት የቀድሞ የቴሌቪዥን ጣቢያው ፕሮግራም አቅራቢዎችን ወደ ራሱ በድጋሚ ለመመለስ የተለያዩ ድርድሮችን እያደረገ እንደሆነ እየሰማ ነው። የመቅደስ ወደ ኢቢኤስ የመመለስ ጉዳይ እውነት እየሳካ ይሆን ወይስ ደግሞ መቅዲ አሁን ባለችበት ተወዳጁ የቴሌቪዥን ጣቢያ ወደ ሆነው አባይ ቲቪ ላይ ትቀጥላለች የሚለው ነገር እንግዲህ በቅርቡ ምላሽ የሚያገኝ ሲሆን እኛም ከዚህ ጋር ተያይዞ የምንሰማቸው አዳዲስ ጉዳዮች ካሉ ለእናንተ የምናቀርብ ይሆናል። ነገር ግን እንደዚህ አይነት ፉክክሮች መኖራቸው በግል የቴሌቪዥን ጣቢያ ውስጥ የሚጠበቅ ነው። በተለይ አሁን እያየን እንዳለ ነው አባይ ቲቪ እና ኢቢኤስ ቴሌቪዥን የሚያደርጉት ፉክክር በአንድ የቴሌቪዥን ጣቢያ ተይዞ የነበረውን የመዝናኛ ዘርፍ ኢንዱስትሪ ሌሎችም እንዲቀላቀሉና በተሻለ ይዘት ወደ ህዝቡ መቅረብ እንዲችሉ እድልን የሚከፍት ነው ብለን እናስባለን። ለማንኛውም ግን መቅደስ ደበሳይ ወደ ኢቢኤስ ትመለሳለች ወይ የሚለው ጥያቄ በቅርቡ ምላሽ የሚያገኝ ይሆናል። ውድ የሰንቲዩብ ቤተሰቦች በዛሬ ፕሮግራማችን መቅደስ ደበሳይ ወደ ኢቢኤስ ልትመለስ ነው ከሚለው በስፋት በተለያዩ ሶሻል ሚዲያዎች ላይ ሲሰራጭ ከነበረው መረጃ ተነስተን እኛም ብታውቋቸው ያልናቸውን አጠር ያሉ መረጃዎች ያቀረብንበት ፕሮግራም ይህን ይመስል ነበር። በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት ልትሰጡን እንደምትችሉ እየጠቆምን እናንተም አምናችሁና ፈቅዳችሁ ከ24000 በላይ ሰብስክራይበር እንድንደርስ ላገዛችሁን ደግሞ በዚህ አጋጣሚ ምስጋናችንን ማቅረብ እንወዳለን። በሚቀጥለው እናንተ ብትሰሟቸው ብታውቋቸው ባልናቸው የመዝናኛ ዘርፍ መረጃዎች በድጋሚ የምንገናኝ ሲሆን እስከዛው እናንተም ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑና እንደዚህ አይነት ወቅታዊና ሚዛናዊ የሆኑ መረጃዎች እንዲደርሷችሁ ማድረግ ትችላላችሁ። በሚቀጥለው በሌላ ፕሮግራም እስከምንገናኝ ሰላም፣ ፍቅር፣ ጤናን ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ በያላችሁበት ከእናንተ ጋር ይሁን።